አስገራሚው የዝነኛው አርቲስት ቃልኪዳን ጥበቡ ድብቅ ማንነትና ከካሜራ ጀርባ ያለው የቤተሰቧ ጉዳይ፣ የአርቲስቷ እናትና አባት ትዳራቸውን ያፈረሱበት ድብቅ ሚስጥር እውነት ቃልኪዳን ትሆን ወይስ ሌላ ነገር? አሳዛኝ የአርቲስት ታሪኩ ብርሃኑና የቃልኪዳን ጥበቡ ትዳር፣ አርቲስቷ ወደ ዝናው ዓለም እንዴትና በማን መጣች? የአርቲስቷ ትክክለኛ እድሜ ስንት ነው? የሚሉትና ተያያዥነት ድብቅ ሚስጥሮችን አብራችሁን ብትቆዩ መልስ ታገኙበታላችሁ። ሰላም ውድ ቤተሰቦቻችን እንደቆያችሁኝ፣ ወደ ዛሬ የመዝናኛ ፕሮግራማችን ከመግባታችን በፊት ግን እንደተለመደው ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾች በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ የመዝናኛ መረጃ ወደምታገኙበት ቤት እንድትቀላቀሉን በታላቅ አክብሮት ጋብዛችኋለሁ። ወደ ፕሮግራማችን ስንገባም አርቲስት ቃልኪዳን ጥበቡ ሁላችንም እንደምናውቀው በአጭር ጊዜ ዝናና ክብር ማግኘት ከቻለ ወጣት የሀገራችን ከያኔን መካከል አንዷ ናት። አርቲስቷ ወደ ትወናው ዓለም በተቀላቀለች በአጭር ጊዜ በበርካታ ፊልም ወዳድ ኢትዮጵያውያን ዘንድ ከፍ ያለ ስፍራን ማግኘት የቻለች እንስት ናት። ምንም እንኳን ወደ አርቱ ዓለም ከተቀላቀለች ከ10 ዓመት በላይ ባይሆናትም ግን ቁጥራቸው ቀላል በማይባሉ ፊልሞች ላይ እና የቴሌቪዥን ድራማዎች ላይ በመስራት ተመልካቾቹን አጃኤብ ማስባል የቻለች ድንቅ ተዋናይ ሆናለች። አርቲስት ቃልኪዳን ጥበቡ ከ20 እስከ 30 በሚደርሱ የፊልም ስራዎች ላይ ብቃቷን ማሳየት የቻለች ሲሆን በቅርቡም በርካቶች አይተውት እጅግ ወደውት በነበሩ በሀገራችን የቴሌቪዥን ተከታታይ ድራማ ታሪክ ከፍተኛ ተመልካችን ባገኘው እረኛ ተከታታይ የቴሌቪዥን ድራማ ላይ በመተወን በብዙዎች ልብ ውስጥ መቅረት የቻለች ድንቅ የአርት ሰው ናት። አርቲስት ቃልኪዳን ጥበቡ ከተወነችባቸውና ዝናና ክብርን ካስገኙላት ዘመናዊ ስራዎቿ እነዚህ ጥቂቶቹ ናቸው። እስቲ የሚስቃይ፣ አቶና ወይዘሮ፣ እውነት ሐሰት፣ አንቀጽ 39፣ አብስትራክት፣ አንቺን ለኔ፣ ሚስቴን ቀሙኝ፣ 70 ደረጃ፣ ሸመንደፈር፣ ማህራዊና ልባም እነዚህ አርቲስቷ ከተወነችባቸው በርካታ ፊልሞች መሃል በጥቂቶቹ ናቸው። የአርቲስት ቃልኪዳን ጥበቡና ዝነኛ አርቲስት የነበረው አርቲስት ታሪኩ ብርሃኑ ባባ የትዳር ሁኔታ። አርቲስት ታሪኩ ብርሃኑ ባባ ከቃልኪዳን ጥበቡ ቀድሞ አርቱ ዓለም እንደተቀላቀለና ከታሪኩ ብርሃኑ ጋርም ተገናኝተው የተዋወቁት እሷ ወደ አርቱ ዓለም ከገባች በኋላ እንደሆነ የአደባባይ ሀቅ ነው። በስራ ጉዳይ የተዋወቁት አርቲስቶቹ ግንኙነታቸው ወደ ትዳር አድጎ የአንድ ልጅ አባትና እናት ለመሆን በቅተዋል። በአብዛኛዎቹ የሀገራችን አርቲስቶች ላይ ፈተና የሆነው አብሮ ያለመዝለቅ አደጋም በእነ ቃልኪዳን ቤተሰብ ጎራ ብሎ ሁለቱን ዝነኛ ጥንዶች ለተወሰነ ጊዜያት የለያያቸው ሲሆን በቅጡ ኩርፊያቸውን ሳይጨርሱ ነበር አርቲስቱ ህይወቱን ያጣው። በዚህ ምክንያት ነበር አርቲስት ቃልኪዳን ጥበቡ ለበርካታ ጊዜያት ከሀዘን ማውጣት ክብረት የነበረው። የአርቲስቷ እድሜና የተወለደችበት አካባቢ። ቃልኪዳን ጥበቡ የተወለደችው ጥቅምት 1 1986 ዓ.ም ነበር። ከእናቷ ዝናሽ ውቤና ከአባቷ ከአቶ ጥበቡ በሀገራችን መዲና በሆነችው መሀል አዲስ አበባ ፒያሳ አካባቢ ካለው በተለምዶ ዶሮ ማነቂያ ተብሎ በሚጠራው ሰፈር እንደሆነ አንድ ወቅት ካረገችው ቃለ መጠይቅ መረዳት ይቻላል። ሁላችንም እንደምናውቀው የቃልኪዳን እናቱ ወይዘሮ ዝናሽ ውቤ ሀገራችን ላይ ካሉ አንጋፋ ድምፃውያን መሀል አንዷ ናት። ታዲያ የአብዛኛዎቻችን ጥያቄ ሆነው ዝነኛው አርቲስት ቃልኪዳን ጥበቡ እንዴት ወደዚህ ዝና ወዳገኘችበት የጥበብ ሙያዋ እንዴት ገባች የሚለው ጥያቄ ነው። ቃልኪዳን ጥበቡ ስትናገር ወደዚህ ሙያ የገባሁት በአንድ ባልጠበቁበት አጋጣሚ ነበር የምትለው አርቲስቷ ከዕለታት አንድ ቀን ነበር የእናቷ የልብ ወዳጅ የሆነችው ዝነኛዋ ድምፃዊት ሄለን በርሄ የነበረች ወደ አቢሲኒያ ዳንስ ክበብ እንዳስገባቻትና በዛው የጥበቡን ዓለም ተቀላቀለች ስትናገር የነበረው። ታዲያ በዚህ አይነት ሁኔታ ወደዚህ ዝናና ክብር እንዳገኘችበት ሙያዋ እንዲህ ባለ አጋጣሚ ብትቀላቀልም መሰናክል ግን እንዳልጠፋው ትናገር ነበር። አባቷ አቶ ጥበቡ እጅግ ሲበዛ ወግ አጥባቂ እንደሆነና አይደለም ልጁ ሌላ የጎረቤት ሰው ራሱ ወደ አርቱ ዓለም እንዲገባ አይፈልግም የምትለው ቃልኪዳን ይህ ወግ አጥባቂነቱ ነበር ከእናቷ ጋርም እስከ ፍቺ ያደረሰ ነገር ኋላ ላይም በቤተሰብ ጣልቃ ገብነት ቢስማሙ ማለት ነው። ታዲያ ይህ ሁሉ ፈተና ባጠገቧ ሳለ አሁን ላለሁበት ዝናና ክብር በብዙ እየደገፈች እዚህ ያደረሰችኝ እናቴ ናት። ስለሷ ብናገር ቃላት ቢያጥርብኝ እንጂ እያለች የምትናገረው ቃልኪዳን የእናቷን ጓደኛም ባገኘችው አጋጣሚ ሁላ እንደምታመሰግናት አንድ ወቅት ባረገችው ቃለ መጠይቅ ተናግራለች። ውድ ቤተሰቦች የዛሬ መዝናኛ ፕሮግራማችን ይመስል ነበር። በሌላ መሰል ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።